ሰላም ጤና ይስጥልኝ የኛ ቤተሰብ ቲዩብ ቤተሰቦች፣ ዛሬ ቆንጆ እሁድ አሳያችኋለሁ። ለዚህ የሚያስፈልገን አንድ ፍሬ ቀይ ስሩም ከላጥ ነው በኋላ በቪዲዮ ላይ በምትመለከቱት መልኩ በዚህ ሳይዝ እንቆርጠዋለን ማለት ነው። ከቆረጥነው በኋላ በጣም እናሳንሰዋለን፣ ምክንያቱም በከላጥ ስለምንፈጨው እንዲመችልን በትናንሽ አድርገን እንቆራርጠዋለን። ከዛ በኋላ ባዘጋጀነው እቃ ላይ ሁሉንም ሰብስበን እዛ ላይ እንመልሰዋለን። ከዛ ቀጣይ የሚያስፈልገን ካሮት ነው። እንደምትመለከቱት አንድ ፍሬ ካሮት ያስፈልገናል። ከዛ እሱንም ልክ እንደ ቀይ ስሩ እናጸዳዋለን። ከዛ በኋላ መወገድ ያለባቸውን እናስወግደዋለን። ከዛ በኋላ ልክ እንደ ቀይ ስሩ እሱንም ለመፍጨት እንዲመቸን እንቆራርጠዋለን። ሳይዙን በዚህ መልኩ ትናንሽ አድርገን ከቆራረጥነው በኋላ እንደገና ለመፈጨት እንዲመች በትናንሽ ሳይዝ አድርገን እንቆራርጠዋለን። ከዛ በኋላ ሁሉንም በዚህ መልኩ ካዘጋጀን በኋላ ቀይ ስሩ ላይ እንጨምረዋለን። ከዛ በቀጣይ የሚያስፈልገን አንድ ፍሬ አፕል ነው። አፕል አንድ ፍሬ ያስፈልገናል። እሱንም ውስጡ ያሉትን ቆሻሻዎችን እናጸዳውና ከዛ በኋላ ለመፍጨት በሚመቸን መልኩ እንቆራርጠዋለን። እሱንም ከዛ በኋላ ባዘጋጀነው እቃ ላይ እንጨምረዋለን። ከዛ ቀጣይ የሚያስፈልገን ሳይዙን በቪዲዮ ላይ በምታዩት መልኩ አድርጉት፣ እንዳይበዛ እንዳያንስ። የሚያስፈልገን ዝንጅብል ነው። ዝንጅብል የደም ዝውውርን በመጨመር መልኩ ቴስቶስትሮንን ከፍ ለማድረግ ለወንድ ልጅ በጣም ጠቃሚ ስለሆነ ዝንጅብሉንም በዚህ መልኩ ሳይበዛ አጽድተን ከዛ በኋላ እንቆራርጠውና ከዛ እሱንም ባዘጋጀነው እቃ ላይ እናስቀምጠዋለን ማለት ነው። ከዝንጅብል ቀጥሎ የሚያስፈልገን እንደገና ነጭ ሽንኩርት ነው። ነጭ ሽንኩርትም ለብዙ ነገር በጣም ጠቃሚ ነው። በተለይ ሳይበዛ መጥነን ከተለያዩ ጭማቂዎች ጋር በተለያየ ነገር የምንጠቀም ከሆነ ለጤና በጣም ጠቃሚ ነው እና 2 ፍሬ ነጭ ሽንኩርት ያስፈልገናል። እሱንም በሌሎቹ ልክ እንደ ሌሎቹ እሱንም እንቆራርጠዋለን። ከዛ በኋላ ሳንሰን በደንብ እንዲዋሃድ ባዘጋጀነው እቃ ላይ እናስቀምጣለን። ቀጣይ የሚያስፈልገን ሽንኩርት ነው። ሽንኩርት በጣም ትልቅ ጠቀሜታ አለው። ከጠቀሜታዎቹ በላይ እንደገና ምንድነው እሱ ሽንኩርት ስፐርም ማለት ነው፣ የወንድ ልጅን ዘር በጣም እንዲጨምር ያደርጋል። በግንኙነት ጊዜ የዛ እጥረት እንዳይኖር ማለት ነው። እና ሽንኩርት በዛ መልኩ ካዘጋጀን በኋላ እናስቀምጠዋለን። ቀጣይ አንድ ፍሬ ሎሚ ሳይሆን ግማሽ ሎሚ እንጠቀማለን። የሎሚ ጭማቂ ማለት ነው። ከዛ በኋላ ባዘጋጀነው መፍጫ ውስጥ ሁሉንም እንጨምራለን። ከዛ እዚህ ላይ ስሰራው ያነሰኝ ምንድነው አንድ ብርጭቆ ብቻ ውሃ ነበር ያደረኩበት። አንድ ብርጭቆ ውሃ በጣም ወፈረ በቪዲዮ ላይ እንደምታዩትና 2 ብርጭቆ ውሃ አድርጉት እናንተ 2 ብርጭቆ ውሃ አድርጉትና በ2 ብርጭቆ ውሃ ተጠቀሙት። ከዛ በኋላ እንፈጨዋለን ማለት ነው። እንፈጨዋለን። ፈጭተን ካዘጋጀን በኋላ እንደምታዩት በመፍጫው እየተፈጨ ነው። ከዛ ባዘጋጀነው እቃ ላይ መልሰን እንጨምረውና እናጸደዋል። በደንብ አድርገን ከውስጡ ያለው ፈሳሽ እንዲወጣ እናጣራዋለን ማለት ነው። በማጥለያ በደንብ አድርገን እናጣራዋለን። እዚህ ላይ በጣም ወፈረ። ቢያንስ 2 ብርጭቆ ውሃ አድርጉት እናንተ ስትጠቀሙበት። ከዛ በኋላ በዚህ መልኩ በደንብ ካጸዳነው በኋላ ደጋግመን ከውስጡ በደንብ እንዲወጣ ያለውን እናደርግና ከዛ በኋላ ከመኝታ በፊት ወደ መኝታ ከመሄዳችን በፊት እንደገና እዚህ ላይ የምታዩትን ቅመም እንጨምርበታለን። ከዛ ከመኝታ በፊት ከመሄዳችን በፊት ጠጥተን ወደ አልጋ ከ30 ደቂቃ በኋላ እንሄዳለን።